ጤና ይስጥልን ውድ የቫን ቲዩብ ተከታታዮች በሙሉ እንግዲህ ዛሬም እንደሚታወቀው በቀሪ የአግሪጌት ቴስት ውስጥ ከምንሰራቸው ውስጥ አንዱን ይዤላችሁ ቀርቤያለሁ። እንግዲህ ይሄንን ቴስት ስንሰራ እስካሁን ያየናቸው ሁሉንም ፓርት 1 ፓርት 2 ፓርት 3 እያልን ያየናቸው ሁሉን ነገር አይታችሁ ከሆነ ለአንድ ለምንሰራው ስራ ፐርፐዝሊ የሚያስፈልጉን የኳሊቲ ቴስት ነው። የአግሪጌት ሊሆን ይችላል ዋቴቨር ፋይን አግሪጌት ኦር ኮርስ አግሪጌት ሊሆን ይችላል። እሱን ቤዝድ ባደረገ መንገድ ምን ሊሟላለት ይገባል የሚለውን ነገር ለማየት እየሞከርን ነው። እንግዲህ ዛሬ ደግሞ እንደሚታወቀው ሳንድ ኢኩቫለንት ቴስት የሚል ቴስት ይዤላችሁ መጥቻለሁ። በዋነኛነት ይሄ ሳንድ ኢኩቫለንት የሚባለው ለፋይን ፓርት እንግዲህ እንደሚታወቀው ከአስፋልት ሚክስ ዲዛይን ውስጥ አንዱ የፋይን ፓርት ኢንክሉድድ የሚያደርግበት መንገድ ነው። ይሄ ፋይን ፓርት ብዙ ጊዜ የ475 ፓስ ሆኖ ሲገኝ ለዚህ ፐርፐዝ ኦልሬዲ የምንጠቀመው ከሆነ ይሄን ኳሊቲ ቴስት እንሰራለን። ሳንድ ኢኩቫለንት ቴስት እንግዲህ አይስቶ ዴዚግኔሽን T176 እስከ 08/2013 እንግዲህ ፐብሊሽ ያደረገው ነው። እኔ ሪፈር እያደረኩ ያለሁት ይሄን ይጠቀማል። ይሄን ቴስት አርቲክል ይጠቀማል። በዋነኛነት እንግዲህ ይሄን ቴስት ስንሰራ ኦብጀክቲቭ ምንድነው? አማውንት ኦፍ ክሌይ ኢን ዘ ፕሬዘንስ ኦፍ ሳንድ ነው። ምን ያህል የክሌይ ኮንተንት በአሸዋ ውስጥ ኦር ይሄ ፋይን ፓርት ውስጥ ይሆናል ነው። እንግዲህ ኤክሰስ በሆነ ቁጥር የሚኖረው ዶሚኔሽን which is danger for construction። ስለዚህ ይሄን ኮምፕሊትሊ ሪሙቭ ማድረግ መቻል አለብን። አንዱ ኦብጀክቲቭ ይሄ ነው። እንግዲህ ምን ያህል የክሌይ ኮንቴንት ዶሚኔት አድርጓል የሚለው ነገር ቼክ እናደርጋለን። አፓራተሶች አሉን። እንግዲህ በዋነኛነት ባላንስ ይኖረናል፣ ፈነል ይኖረናል፣ ሜካኒካል ሼከር ሊኖረን ይችላል፣ ስቶክ ሶሉሽን ይኖረናል፣ ስትሬት ኤጅ። ይሄ ስቶክ ሶሉሽኑ በነገራችሁ ላይ ኦልሬዲ ኤርሊ ኩክ ተደርጎ ወይም ተዘጋጅቶ በቦትል ሊኖረን የሚችልበት አንዱ መንገድ አለ። አለበዛ ደግሞ ኦልሬዲ ራሳችን ፕሪፔር የምናደርግበት ፓውደሩ እና ፈርዘር ግላይሴሪን ካገኘን ኦልሬዲ ፕሪፔር እናደርጋለን። እሱን አሳያችኋለሁ። ሌላ ኦቨን ሊኖረን ይገባል። ምክንያቱም ማቴሪያሉ ፕሮፐርሊ ድራይ መሆን መቻል አለበት። ኳርተሪንግ መኖር አለበት። ሲቭ ሊኖረን ይገባል። ኢሪጌሽን ቲዩብ። እነዚህ ሁሉ ኦልሬዲ ሴት ስለሆኑ ያንን ኢኩዊፕመንት ሙሉ በሙሉ ሊኖረን ይገባል። እንግዲህ ይህን ቴስት ስንሰራ በዋነኛነት እንዳልኳችሁ መጀመሪያ ምን አይነት ሶሉሽን እንጠቀማለን? ስቶክ ሶሉሽን አዘርዋይስ ኤርሊ ኩክ ተደርጎ ኦልሬዲ በጃር የተዘጋጀ ሳምፕል አለ የለም ነው። እንግዲህ እሱ ከሌለ ማዘጋጀት እንችላለን። በዋነኛነት መጀመሪያ እንዴት አድርገን ስቶክ ሶሉሽኑን እናዘጋጃለን የሚለውን ነገር እናውራ። እንግዲህ በዋነኛነት የምንጠቀመው ለዚህ ለሳንድ ኢኩቫለንት ብዙ አይነት ኦፕሽኖችን ይነግረናል አይስቶ። ከነዛ ውስጥ አንዱ እንግዲህ ካልሲየም ክሎራይድ አንዱ ሶሉሽናችን ነው፣ ኬሚካል ነው። ስለዚህ ምንድነው የምናደርገው? በዋነኛነት ይሄ ካልሲየም ክሎራይድ ዳይሃይድሬትድ የሆነውን ሶሉሽን ለማዘጋጀት ኦልሬዲ 85 ግራም እንወስዳለን ከዚህ ከካልሲየም ክሎራይድ። በመቀጠልም ደግሞ እንግዲህ ዲስትልድ ወተር ሊኖረን ይገባል፣ ንጹህ ውሃ። ይህንን ሶሉሽን ቶታሊ ሚክስ ስናደርግ 1 ሊትር ውስጥ ነው ቶታሊ በሙሉ ሚክስ ካደረግን በ1 ሊትር ውስጥ ነው ልናደርግ የሚገባን። ግን ኦልሬዲ ያንን ካልሲየም ክሎራይድ ዳይሃይድሬት 85 ግራም ከመዘን በኋላ ሰፊሸንት በቂ የሆነ ጃር በማዘጋጀት 500 ሚሊ ግራሙን ውህዱን ከካልሲየም ክሎራይድ ጋር በደንብ ፕሮፐርሊ ስቲር እናደርጋለን። ያን ፕሮፐርሊ ስቲር ካደረግን በኋላ እና በደንብ ከተዋሃደልን በኋላ ግላይሴሪን እንጨምራለን። እንግዲህ ግላይሴሪን የምንለው ሶሉሽን በፈሳሽ መልክ ነው የሚኖረው። እሱን 200 ሚሊ ግራም እንጨምራለን። እሱንም ከጨመርን በኋላ አሁንም በደንብ
ስቲር እናደርጋለን። እሱን ካደረግን በኋላ አራተኛ ፎርማላይዳይድ አድ እናደርጋለን 500 ሚሊ ሊትር። ይህን ካደረግን በኋላ ዘሪሜኒንግ ውሃ የ500 ሚሊ ሊትሩን አድ በማድረግ በደንብ ፕሮፐርሊ ስቲር እናደርጋለን። በቃ በደንብ ወደ ውህድነት እስከሚቀየር ድረስ ይህንን ሶሉሽን እናዘጋጃለን። ይህን ሶሉሽን ካዘጋጀን በኋላ ኢሚዲየትሊ መጠቀም ነው። ምንም የምናቆይበት ሚንስ አይኖርም። እንግዲህ ሌላው እንዴት አድርገን ሳምፕል ፕሪፔር እናደርጋለን፣ ሳንዱን እንዴት አድርገን እናዘጋጅ ነው። እንግዲህ ሳምፕል ፕሪፓሬሽን ላይ ስንመጣ እንግዲህ ፋይን አግሪጌት ነው ብለናል። ፋይን አግሪጌት ከሆነ የ475 ፓስ የ75 ማይክሮ ሲቭ ሪቴን ያደረገ ሳምፕል እንወስዳለን። ዊች ኢዝ ከዛ በታች ከሆነ ደስት ስለሆነ ሪዛልቱን በጣም ኤግዛጁሬትድ ያደርገዋል። ስለዚህ ባይት ሰልፍ አዘርዋይስ ደግሞ ምንድነው ሀሳቡ የ75 ማይክሮ ሚሊሜትር ሪቴን ድረስ የምንጠቀምበት አንዱ ምክንያቱም ደግሞ ፓሱ ባይኤኒ ሚንስ ወሽ ሎስ ሆኖ ሊወጣ ይችላል። ታጥቦ ሊወጣ ስለሚችል ብዙም ያን ያህል ኮንትሮል የምናደርግበት ሜካኒዝም አይኖርም። ግን አትሰም ኤክስቴንት 75 ማይክሮ ሚሊሜትር ላይ ሪቴን ሊያደርግ ይችላል ብሎ ኤክስፔክት ስለሚደረግ ከ475 ከ0 ነምበር 200 ድረስ ያለውን ሳምፕል እንወስዳለን። ይህን ካደረግን በኋላ እንግዲህ 85 ሚሊ ሊትር ስቶክ ሶሉሽን ከዚህ ካዘጋጀነው ላይ ሜጀር እናደርጋለን። እሱን ኦልሬዲ ግራጁዌት ሲሊንደር ውስጥ እንከታለን ከመዘን በኋላ። ከዛ በኋላ 100 ግራም ኦፍ ሳንድ አድ እናደርጋለን። ይህን ካደረግን በኋላ ፕሮፐርሊ ሼክ እናደርጋለን። እንግዲህ እዚህ ጋር አሸዋን በምንሰራበት ሰዓት ሁለት አይነት አለ። ኦልሬዲ ድራይ ኮንዲሽን አለ፣ እንደገና ዌት ኮንዲሽን አለ። ብዙ ጊዜ የተወሰነ ከመጠቀማችን በፊት ኦልሬዲ ሳምፕሉን ከመዘን በኋላ ሶክ አድርገን ብናቆየው ሞር የተሻለ፣ ምክንያቱም አግሪጌቱ ላይ ኮት አድርገው የሚቀመጡ ሳቹሬትድ ቶሎ የማይሆኑ ፓርቲክሎች ይኖራሉ። እሱ ሊለቅ የሚችልበት አንዱ ሚንስ ምክንያት ምንድነው? ኦልሬዲ ሶክ በማድረግ ነው። በእርግጥ የተወሰነ ሰዓት ሶክ እናደርገዋለን፣ ግን ፕሪ ኮንዲሽን ሶክ ብናደርገው ወይም ዌት ኮንዲሽን ብንጠቀም ወደ የተሻለ ነው። እንግዲህ 100 ግራም ኦፍ ሳንድ ተጠቅመን ይህን 85 ኤምኤል ሶሉሽን ውስጥ ካደረግን በኋላ ፕሮፐርሊ ለ45 ሰከንድ ሼክ እናደርጋለን። ለ45 ሰከንድ ሼክ እናደርጋለን። ይህን ሼኩን ፕሮፐርሊ ኮምፕሊትድ ከሆነ በኋላ ለ20 ሰከንድ የተወሰነ እንዲረጋጋት እናቆማለን ሲሊንደሩን። ይህን ካደረግን በኋላ እንግዲህ ቀጥታ ሪዲንግ ነው የምንወስደው። ሪዲንግ በምንወስድበት ሰዓት እንዳልኳችሁ መጀመሪያ ቶፕ ላይ የሚቀመጠው ክሌይ ነው። በማስመሪያ ሊሆን ይችላል። በውጭ ግራጁዌት ሲሊንደሮችን ያለበት ሌቭል በማስመሪያ እንለካለን። ይህን ቴስት በምንሰራበት ሰዓት ግን እንግዲህ ግራጁዌት ሲሊንደር ነምበር ኦፍ ትራያል 3 ብናዘጋጅ ሞር የተሻለ ነው። ምክንያቱም ሞር ፕሪሲሽን ይኖረናል። አንዱ ዲቬት ቢያደርግብን በአንዱ ትንቢል በአንዱ፣ ምክንያቱም ከማቴሪያል ፕሪፓሬሽን ጀምረን ኳርተር ስናደርግ የተወሰነ አንዱ ቦታ ላይ ኤክሰስ የሆነ ፋይን ሊኖር ይችላል፣ አንዱ ላይ ኮርሰር ሊሆን ይችላል። ስለዚህ ያን ፕሮፐርሊ ምን ያህል ፕሪሳይዝ ነው የሚለውን ነገር ለማድረግ እርግጠኛ ለመሆን የግራጁዌት ሲሊንደር ነምበር ኦፍ ግራጁዌት ሲሊንደር እስከ 3 ድረስ ብናደርግ ሞር የተሻለ ነው። ሶስቱንም በተመሳሳይ ሰዓት ፕሮፐርሊ ቼክ እያደረግን አዘርዋይዝ በሆነ ሚኒት ኢንተርቫል 5 10 ሰከንዶች ዲፈረንስ ውስጥ ቼክ እያደረግን ብንሰራቸው ሞር የተሻለ ነው። ያን ካደረግን በኋላ እንግዲህ እንዳልኳችሁ ክሌይ ሪዲንግ እንወስዳለን። በመጀመሪያ ክሌይ ሪዲንግ እንግዲህ ይህን ክሌይ ሪዲንግ ስንወስድ ከሼክ አድርገን ጨርሰን 45 ሰከንዱን ጨርሰን 20 ሰከንድ ኦልሬዲ ሰስፔንድ እስከሚያደርግ ድረስ ጠብቀን ነው፣ ወይም ደግሞ እስኪረጋጋ ድረስ ጠብቀን ነው። አፍተር 20 ሰከንድ ኦልሬዲ ክሌይ ሪዲንግ እንወስዳለን። ቶፕ ላይ ያለው የክሌይ ሪዲንግ ነው እንዳልኳቸው በማስመሪያ እንወስዳለን። ያንን ከወሰድን በኋላ እንግዲህ ሮድ አለ። ሮዱን በማዘጋጀት ወደ ውስጥ በመክተት ሮዷን አለች ሮቴት በምናደርግበት ሰዓት ጫፏ ላይ ምልክት ታሳየናለች። እዛ ላይ ሳንድ ሪዲንግ እንወስዳለን። እንግዲህ ሳንድ ብዙ ጊዜ ዴንሲቲ ስለሚኖረው ቦተም ላይ ነው የሚቀመጠው። ስለዚህ ክሌይ ሪዲንግ ወሰድን፣ ሳንድ ሪዲንግ ወሰድን። ስለዚህ ወደ ካልኩሌሽኑ ስንመጣ ሳንድ ቱ ክሌይ ነው
እንግዲህ ሳንድ ኢኩቫለንት ማለት እዚህ ጋር ቴብል ላይ እንደምታዩት ከሆነ ኦልሬዲ ነምበር ኦፍ ሳምፕል አለን፣ 1 2 አለን፣ ክሌ ሪዲንግ አለን፣ ሳንድ ሪዲንግ አለን። ስለዚህ ሳንድ ቱ ክሌ ሪዲንግ ስንወስድ 98.1 መጥቷል። እንግዲህ ይህንን ቴስት ስንሰራ ፋይናል ኤቫሉዌሽን አለን። ኤቫሉዌሽኑ ጥሩ ነው አይደለም የሚለውን ነገር የምናውቅበት አንዱ ምክንያት ምንድነው? ስፔክ ነው። በዋነኛነት ስፔሲፊኬሽናችንን በደንብ ቼክ ማድረግ ይኖርብናል። ለምን አላማ ነው? ለኮንክሪት ወርክ ነው ኦር ለሰርፌሲንግ ነው የሚለውን ነገር ቼክ ማድረግ ይኖርብናል። አሽቶ ላይ እንግዲህ ብዙ ኮንክሪት ላይ ሲሆን 75 በላይ ቢሆን ይሻላል ይለናል። ሳንድ ቱ ክሌ ሪዲንግ። ምክንያቱም ይሄ ሀሳቡ ምንድነው? ሳንድ ቱ ክሌ ሪዲንጉ ኦልሬዲ ዶሚኔት ሊያደርግ አይገባም ነው። ሌላው ለዌሪንግ ሰርፈስ ሲሆን ከ50 እስከ 60 ይለናል። ቢትዊን ዛት ሬንጅ ውስጥ ከሆነ ሞር ፕሪፈርድ ነው። እኔ በአጋጣሚ ያገኘሁት ዳታ ይሄ ስለነበረ 98 መጥቷል። ኦልሞስት ከዛ በላይ መሆን አለበት ነው የሚለን which is preferred ነው። ሌላው የስፔሲፊክ ግራቪቲ ሁለተኛ ማሳያችሁ ነገር ብለው ስፔሲፊክ ግራቪቲ ኦፍ ሚነራል ፊለር። እንግዲህ ይህንን ሳንድ የምንለው ፓርት ከተጠቀምን በኋላ ሳንድ ኖርማሊ ናቹራል ሳንድ ላይሆን ይችላል። ሳይዙ ነው ሳንድ የሚያስብለው which is 405 ላይ ጀምሮ 9.5 100 ፓስ የሚጀምረው ፓርት ማቴሪያል ፕሮፐርቲ እንዳለ ምንድነው የምንለው? ሳንድ ነው የምንለው። ኖት ኦንሊ ናቹራል ሳንድ which is crushed ሊሆን ስለሚችል፣ ምክንያቱም ለፔቭመንት ኤች ለሆት ሚክስ አስፋልት የምንጠቀምበት አንዱ ከኮምባይንድ ውስጥ አንዱ ፓርት ይሄ ሳይዝ ስላለው ማለት ነው። ሌላው ደስት የምንለው ፓርት አለ። እንግዲህ ይህን ደስት በዋነኛነት አሁንም ስፔስ ግራቪቲውን ማወቅ ይኖርብናል። ፋይናሊ ይሄ ደስት የሚጠቅመን አንዱ ነገር ምንድነው? ከኤር ቮይድ ጋር በተያያዘ ሚክሳችንን እንደ ሚክስቸር ጥሩ ኤር ቮይድ እንዲኖረው ጥሩ ወርካቢሊቲም እንዲኖረው ይረዳናል። ሶ የዚህን ደስት እንግዲህ ስፔሲፊክ ግራቪቲ ማወቅ ይጠበቅብናል። እሱን ስንሰራ እንግዲህ አሽቶቲ 100 እንጠቀማለን። ቴስት አርቲክል እዚህ ላይ ገብታችሁ ሪፈር ስታደርጉ ሙሉ ቴስት ፕሮሲጀሮችን ያወራቸዋል። አዘርዋይስ አስተምዲ 854ን ብታዩ በተመሳሳይ ሁኔታ እንግዲህ ቴስት ሜተዶችንም ሁሉ እንዴት አድርገን መስራት እንዳለብን ሁሉ ይነግረናል። ሌላው እንግዲህ አላማው ምንድነው ነው? እንግዲህ ያው ስፔሲፊክ ግራቪቲ ዲተርማይን ማድረግ ነው። ፒክኖሜትርን በመጠቀም ስፔሲፊክ ግራቪቲ ዲተርማይን ማድረግ ነው። ይህንን ቴስት ስንሰራ አፓራተሶች አሉ። በዋነኛነት እንግዲህ ስፔሲፊክ ግራቪቲ አፓራተስ አለ። ሜጀር ባላንስ፣ ፈነል፣ ሆት ፕሌት፣ ማሞቂያ ሲቭ አለ። እንግዲህ እቺ ሆት ፕሌት በዋነኛነት ትንሽ ከሌሎቹ ቴስት ለየት የሚያደርጋት ምንድነው? እነዚህ በጣም ክሎዝ ስለሆኑ ፋይን ስለሆነ በቀላሉ ኤር ቮይዱ ሊበተንልን አይችልም። ውሃ ካገኘ በኋላ የተወሰነ ክብ የመያዝ አየር የመያዝ እድል ስለሚኖረው ቦይል በማድረግ እነዛን ኮትድ የሆኑ በአየር የተሞሉትን ፓርቲክሎች ይበትንልናል ነው ሀሳቡ። እንግዲህ ይህንን ስንሰራ እንዴት አድርገን ማቴሪያል ፕሪፔር እናደርጋለን የሚለውን ነገር ነው የምንጠቀመው። ኦልሬዲ ይህንን ስንሰራ 425 ሲቭ እንጠቀማለን። ኦልሬዲ ወይም ፋይን ፓርት ኦር ደስት ብሎ የመጣልን ቀጥታ የወረደልንን ማቴሪያል ነው ቀጥታ ለዚህ ቴስት የምናደርገው። በዋነኛነት ቴስት ፕሮሲጀሮች እናውራ። በዋነኛነት ኢምፒቲ ፒክኖሜትሮችን እንመዝናለን። እንግዲህ ዌት እናውቃለን ማለት ነው ፒክኖሜትሩን። አዘርዋይዝ ቴር ማድረግም እንችላለን። ያን ካረግን በኋላ ኦልሬዲ የፒክኖሜትሩን ክብደት ካወቅን በኋላ እንግዲህ ምንድነው የምናደርገው? ከ10 እስከ 20 ግራም የሆነ ሳምፕል እንጠቀማለን። ኦልሬዲ ሳምፕል 1 ፒክኖሜትር ፕላስ ሳምፕል ማለት ነው። ስለዚህ አንድ ሌላ ዌይት 2 ኦር ደብሊው 2 የሚባል ዴታ አገኘን። ሶስተኛ ይህን ካረግን በኋላ 3/4 ሩብ የሚሆነውን ያህል ማቴሪያሉ በውሃ እንዲሸፈን እናደርገዋለን። ሙሉ ሳይሆን የተወሰነ ማቴሪያሉን ከቨር እስከሚያደርግ ድረስ ያንን ካደረግን በኋላ እንግዲህ የተወሰነ ቦይል እንዲያደርግ ነው የምናደርገው። በደንብ ከተፍለቀለቀ በኋላ በእይታ ነው እንግዲህ የምንለየው። ይህን ካደረግ በኋላ ዘ ሪሜኒንግ ውሃ አድ እናደርጋለን ማለት ነው።
ይሄን ካደረግን በኋላ እንግዲህ ኦሬዲ ወደ ካልኩሌሽኑ ነው። በዋነኛነት መጀመሪያ ግን የፒክኖሜትሯን ቮሊዩም ካልብሬት እናደርጋለን። ያ ማለት መጨረሻ ደብሊው ፎር ወይም ዌይት ፎር የሚለውን ነገር እናገኛለን። ፉል ኦፍ ዋተር የሚለውን ነገር እናውቃለን። ስለዚህ ይሄን ስራ ስንሰራ በእርግጥ ማቴሪያሉ ሙሉ በሙሉ ኦቨን ድራይ መሆን መቻል አለበት። ሌላ ሞይስቸር ያለው መሆን መቻል አይኖርበትም። ኦቨን ድራይ መሆን መቻል አለበት። እንግዲህ እዚህ ጋር እንደምታዩት ቴብሉ ላይ ለማየት ማሳየት እንደሞከርኩኝ ኦሬዲ ዌይት ኦፍ ኦቨን ድራይ ሳምፕል ፕላስ ፒክኖሜትር ኦር ፍላስክ የሚል አለ 96 ነጥብ ነው። ወይ መጀመሪያ ዌይት ኦፍ ፍላስክ አለ ወይ ዌይት ኦፍ ፒክኖሜትር 71.4 ከዛ ከነ ሳምፕሉ ደግሞ 96 ነው። ሁለቱን ካቀናነሳችሁት which is ወደ 20 ምናምን አካባቢ 25 አካባቢ ግራም ኦፍ ሳምፕል ተጠቅመናል። ሌላው ምን አለን? ፉል ኦፍ ዋተር አለ። እንግዲህ ፉል ኦፍ ዋተር ኢንዳይሬክትሊ ቮሊዩም ነው የሚነግረን። እንደገና አራተኛ ዌይት ኦፍ ፒክኖሜትር ፕላስ ሳምፕል ፕላስ ዋተር አለ። እንግዲህ እንደተለመደው ይህንን ቴስት ስንሰራ የሚነግረን አፓረንት ስፔሲፊክ ግራቪቲ ነው። ምክንያቱም አፓረንት የሚሆንበት አንዱ ምክንያት ምንድነው? ሌላ ኤስኤስዲ የሚሆንበት ሚንስ ስለማይሆን ማለት ነው። ስለዚህ ምንድነው የምናደርገው? ኦሬዲ የነበረው ሳምፕል ኦቨን ድራይ ሳምፕሉ ሲቀነስ ፕላስ ሲካፈል ለፉል ኦፍ ዋተር ፕላስ ማስ ኦፍ ሳምፕል ሲቀነስ ዌይት ኦፍ ፒክኖሜትር ፕላስ ዌይት ኦፍ ሳምፕል ፕላስ ዋተር በማድረግ አፓረንት ስፔሲፊክ ግራቪቲያችን ማወቅ እንችላለን። ብዙ ጊዜ የዚህ ስፔሲፊክ ግራቪቲው ከ2.6 እስከ 2.9 ባለው ሬንጅ ውስጥ እንደሚሆን ኤክስፔክት ይደረጋል። እንግዲህ ይሄ ዋና ዓላማው ምንድነው? እነዚህ የማቴሪያል ፕሮፐርቲዎችን ማወቅ አንዱ ዓላማ ምንድነው? ለዚህ ስፔሲፊክ ግራቪቲውን እያወቅን ስንሄድ ፎር ኮምባይንድ ዋን ፓርቲክል ምክንያቱም እንደ ሚክስቸር ፋይን ፓርት አለ፣ በጣም ኮርሰር ይኖራል፣ ኢንተርሚዲየት ሳይዝ ይኖራል፣ እንዳየነው ደግሞ በጣም ደስት ፓርት ይኖራል እና እነዚህን ፕሮፐርቲዎችን አንድ የሆነ ወጥ የሆነ ስፔሲፊክ ግራቪቲ መኖር ስላለበት ነው። ፈርዘር ለኤር ቮይድም ለቮሊሜትሪክ ፓራሜትሮችንም ለማወቅ ይጠቅመናል። እንግዲህ እስካሁን ያየናቸው የአግሪጌት ኳሊቲ ቴስቶችን እንዴት አድርገን ኤቫሉዌት እናደርጋለን የሚለውን ነገር ለማየት ሞክረናል። ቀጣይ ካሉት ከጀመርናቸው ስቴፖች ውስጥ ቀጣይ የሚኖረን የቢትመን ስፔሲፊክ ቢትመን ኳሊቲ ቴስት ነው። ስለዚህ በቀጣይ ቪዲዮ ደግሞ የቢትመን ኳሊቲ ቴስቶችን የምናይ ይሆናል። እንዳልኳችሁ እንግዲህ ሌላ ቴስት ሜተዶች ወይም ሌላ ቴስቶችን እንዳናይ መጀመሪያ የተነሳንበትን ዓላማ ላለመልቀቅ እንሞክራለን። እንግዲህ ፓተርናችንን መልቀቅ የለብንም። ምክንያቱም ኦሬዲ እንዴት አድርገን ሆት ሚክስ አስፋልት እናዘጋጃለን፣ ከዛ ውስጥ አንዱ ምን ምን ስቴፖች አሉ፣ ሳምፕል ፕሪፓሬሽን እንዴት ይዘጋጃል፣ አግሪጌት ኳሊቲ ቴስት እንዴት ይሰራል፣ ቢትመን ኳሊቲ ቴስት እንዴት ይሰራል እያልን ኦሬዲ ሳምፕል ፕሪፓሬሽንን እና የአግሪጌት ኳሊቲ ቴስትን ጨርሰናል ፎር ሆት ሚክስ አስፋልት። ቀጣይ ቢትመንስ ምን አይነት ኳሊቲ ቴስት አለው፣ ምን አይነት ነገሮችን ሲያሟላ ነው ፈርዘር ፕሪፓሬሽኖች ልንጀምር ምንችል የሚለውን ነገር ይረዳናል። እንግዲህ በቀጣይ የቢትመን ኳሊቲ ቴስት የምናየው ይሆናል። እንግዲህ እስካሁን ባያችሁት መልካም የሆነ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ባለው ቪዲዮ እንደዚሁ እንድቀጥል የእናንተ ሀሳብና አስተያየት ያስፈልገኛል። ኮሜንት ላይ ሀሳባችሁን አስተያየታችሁን እንድትሰጡኝ እፈልጋለሁ። አመሰግናለሁ። ቻው